ادع إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه وسلم. فضائل القرآن يونان ماثنو بروغرام بمجمرة درجة قرآن يا الله سبحانه وتعالى قال له الله سبحانه وتعالى بجبريل أما كان ينت لنبي محمد صلى الله عليه وسلم يا ورد الله تشونه ماثنو ለሙእሚኖች መመሪያ ይሆን ዘንድ ለመጨረሻ ነብይ ለሆኑት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወረደላቸው ነው ማለት ነው። ይህ ቁርአን ከሌሎች መጽሐፎችም ለየት ይላል። እንዲሁም ደግሞ ከዚክሮችም በላጭ የሆነው ቁርአን ነው ማለት ነው። አላህ ሱብሓነሁ ወተዓላ ስለዚህ ቁርአን ምን ይላል? إن هذا القرآن يهدي للتي هي أقوى ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. ይህ ቁርአን ለሙእሚኖች إن هذا القرآن يهدي للتي هي أقوى ከህዝቦች ሊመራ የመጣ ነው አለ። እንዲሁም ደግሞ መልካም ለሚሰሩ ሙእሚኖች አማኞች ሊያበስራቸው ነው፣ ትልቅ የሆነ ምንዳ እንዳላቸው ሊያበስራቸው ነው አለ አላህ ሱብሓነሁ ወተዓላ። ይህ ቁርአን በመቅራታችንም በማዳመጣችንም አጅር እናገኝበታለን። ትልቁ በዚህ ይለያል ማለት ነው። ይህ ቁርአን በማዳመጣችንም በመቅራታችንም ሁለቱም ላይ አጅር ይኖራል ማለት ነው። በማዳመጣችን አላህ Subhanahu Wa Ta'ala ቁርአን በሚቀራበት ጊዜ ዝም በሉ ይታዘንላችሁ ዘንድ አለ። ይታዘንላችሁ ዘንድ ዝም በሉ አለ። አጅር እናገኛለን። የአላህ ረህማ የአላህ እዝነትን እናገኛለን ዝም ብለን በማዳመጣችን ቁርአን። እንዲሁም ደግሞ በመንቀራበት ጊዜ እያንዳንዱ ፊደል ላይ አጅር ይኖራል ማለት ነው። ከይኸው በዚህም ለየት ይላል ማለት ነው። እያንዳንዱ ፊደል ላይ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها ولا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف. من قرأ حرفا من كتاب الله كالله مصحف كذي قرآن ውስጥ አንድ ቃል ያነበበ ሰው አሉ በ10 ይባዛለታል አላችሁ። አሊፍ ላም ሚም የሚለው አንድ እሱ 10 ነው አልላችሁም። ምን ቢሆን እንጂ አሊፍ የሚለው 10 ላም የሚለው 10 ሚም የሚለው 10 ቢሆን እንጂ አሉ። ስለዚህ እያንዳንዱ ፊደል ላይ 10 ሐሰናት እናገኝበታለን ማለት ነው። በዚህም ብዙ አጅር ልናገኝበት እንችላለን። ያው በአንድ ሰፋ ላይ በተለያዩ ገጾች ላይ የተለያዩ ዩዝ ላይ ብዙ ቃላት ብዙ ፊደላት ሊኖሩ ይችላሉ። በእነዛ በርከት ያለ አጅር እናገኛለን። እያንዳንዱ በ10 ይባዛልናል ተብሏል ማለት ነው። ይኸው በዚህም ከሌሎቹ መጽሐፍ ሆቶቹ ሆነ ከሌሎቹ ዚክር በላጭ የሆነበት አንዱ ምክንያት ይሄ ነው ማለት ነው ቁርአን። እንዲሁም ደግሞ በዘመናችን አብዛኛዎቹ ሰዎች ደግሞ ተዘናግተናል። ይህን ዒባዳ ቁርአን ከመቅራት በቀን ውስጥ ፕሮግራም አድርገን ይህን ቁርአን ለመቅራት አብዛኞቻችን ሰዎች ተዘናግተናል። አብዛኛው ሰዎች የተዘናጉበት ምንድነው? ሑበ ዱንያ ውስጣቸው ላይ ስለገባ ነው። የዱንያ ውዴታ ውስጣቸው ላይ ስለገባ ነው። ይህ እንጂ ጠዋት ከተሰገደ በኋላ መቅራት ይቻላል። ሰላት ከተሰገደ በኋላ በየትኛውም ሰዓት ላይ መቅራት እንችላለን ማለት ነው። ያኒ ከተከለከሉበት ቦታዎች ውጭ መቅራት እንችላለን። ከቀን ውስጥ የተወሰነ ፕሮግራም አድርገን ብንቀራ እስቲቃማ ቢኖረን በዛ ውስጥ ብዙ መለወጥ እንችላለን። ምክንያቱም አላህ Subhanahu Wa Ta'ala ይሄ ቁርአንም ዚክር መሆኑን ነግሮናል። ዚክር እንደመሆኑ መጠን ደግሞ ልባችን ይረጋጋልናል፣ ሐያታችን ያምራል፣ አካሄዳችን ሁሉ ሸሪዓዊ እንዲሆንልን ያደርገናል ማለት ነው። ቁርአን ለሙእሚኖች መመሪያ ይሆን ዘንድ ነው የመጣው። ሙእሚኖች እንዲያነቡበት፣ አላህን እንዲገዙበት፣ አላህን እንዴት መገዛት እንዳለባቸው፣ አላህ Subhanahu Wa Ta'ala ያዘዘውን፣ አላህ Subhanahu Wa Ta'ala የከለከለውን ምን እንዲሆነ ሊለዩበት ነው የመጣው ማለት ነው። መጥፎውን ከጥሩ ሊለዩበት አላህ Subhanahu Wa Ta'ala ለሰው ልጆች መመሪያውን ዘንድ ልኮታል በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም አማካኝነት ማለት ነው።
እንዲሁም ደግሞ ይህ ቁርአን እኛ ፕሮግራም አድርገን ካልቀራ ነው ማን ሊቀራው ነው? ለሰው ልጅ ነው የመጣለት። ቁርአን መመሪያውን ዘንድ የመጣለት ለሰው ልጆች ነው። እንዲሁም ደግሞ አላህ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ኸይሩኩም መን ተዐለመ አልቁርአን ወዐለመህ፣ ቁርአን ተምሮ ያስተማረው ነው። እንዲሁም በዚህ አጋጣሚ ማስተላለፍ የምፈልገው ቁርአን ሐፍዘው በተለያዩ ክፍለ ሀገራት ለተቀመጡ ነው። በተለያዩ ክፍለ ሀገራት ቁጭ ብለው ይህ አማና ተሸክመው ለኡማው ለማህበረሰቡ ማድረስ አለባቸው፣ ይጠየቁበታል። ምክንያቱም እነሱ አውቀዋል፣ ሌላ ያላወቀ ማህበረሰብ አለ። እነሱ ማስተማር እነሱ ማስቀራት አለባቸው። ምክንያቱም ምን ኸይሩኩም መን ተዐለመ አልቁርአን ወዐለመህ ስለሆነ ከሰዎች ሁሉ በላጩ ተምሮ ቁርአንን ተምሮ ያስተማረ ነውና ማለት ነው። ስለዚህ ለሁላችሁ ማስተላለፍ የምፈልገው ማለት በዚህ አጋጣሚ ሁላችንም ያሐፈዝነውን ለሌሎች ማስቀራት አለብን፣ በላጭ ነውና። እንዲሁም በላጭ ነው ሲባል በዛው ማስተላለፍ እንዳለብን ግዴታው እንደሆነ ሆኖ ሳለ ማለት ነው። እንዲሁም ደግሞ ቁርአን ከዚክር ውስጥ አንዱ ነው። አላ ቢዚክሪላሂ ተጥመዒኑል ቁሉብ፣ ቀልቦች ሁሉ አላህን በመውሳትና ትረጋጋለች ስለተባለ ማለት ነው። ሀዛ ወሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።